በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ አባቶች፣ ካህናት፣ ወንድሞች ዲያቆናት፣ ሰንበት ትምህርት ቤት ሁላችሁ በዚህ ስፍራ የተሰበሰባችሁ ክርስቲያኖች፣ የእናታችን የቅድስት ድንግል ማርያም የአስራት ልጆች እስከ ሞት ድረስ በወደደን ባፈቀረን ነጭ ልብስ ባለበሰን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አመሻችሁ። እግዚአብሔር አምላክ በቸርነቱ በርኅራኄው በይቅርታው ለዚህ ሰዓት ለዚህ ጊዜ ስላደረሰን ስሙ የተመሰገነ ይሁን። ገለን መቃ ዋቀኬኛ አባኬኝ ኡማኬኛ ኢየሱስ ክርስቶስ ይፊ አተው። እንግዲህ ጠዋት በሐዋርያት ሥራ ምዕራፍ 1 ላይ እንዲሁም ሉቃስ ወንጌል ምዕራፍ 24 ላይ ያለውን ቃለ ወንጌል ዛሬ በቤተ ክርስቲያናችን ስርዓት የተነበበውን ተምረን ነበረ። ከሰዓቱ አንጻር አጠር ባለ ጊዜ ተጠቅመን ተምረን ነበረ። አሁን ሁለተኛው ክፍል ከሱ ጋር የተገናኘውን ሁለተኛ ክፍል በማድረግ እንማራለን። አምላካችን እግዚአብሔር ያስተምረን። ታላ መፋታ ሲስኔቶ ገልገለከና ከወሊዮጅኒን ቱሩታ ኤርጋ ዮኪንሞ ኦጂዱ ከቡቶታ በቆና ቶኮለ ኮምሳ ቁረቶ ጉባራት ከንጅሩ ማትሬታ ሲፈና ንሲ የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል። አከሱመቲ ዴቢዬ ኒዱፋ እንዲ ኬሳን ከነ ጀዳሜ አኩመ ከነት ዴቢዬ ኒዱፋ። ገለኒ ዋቀዮ ኬኛፍ ያተው። የዚህ ቃል ሐሳብና ዓላማ ጌታችን መድኃኒታችን ኢየሱስ ክርስቶስ መዳናችንን ፈጽሞ ዋጋችንን ከፍሎ በሰማይ እንደ ተስፋው ቃል እንዳረገ እንዲሁም ደግሞ በዚህ ዓለም ላይ በተስፋው ቃል መሰረት እንደማይተወን ዳግመኛ መጥቶ እንደሚወስደን የሚያረጋግጥ ቃል ስለሆነ እኛም በዚህ ቃልና በዚህ ቃለ ወንጌል ፍጹም እምነት በማድረግ በሃይማኖታችን ጸንተን ለመቆም ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግመኛ የሚመጣውን በጎቹን በቀኙ የሚያቆም ፍየሎችና ኃጢአተኞች የሆኑትን ሰዎች በግራው ወይ ደግሞ በሲኦል የሚያቆማቸውን ጌታ መድኃኔዓለም ኢየሱስ ክርስቶስን በእምነት እንድንጠባበቅ ይህንን ቃል መማር ይሆናል። ጎፍታን ኬኛ ፈይሳን ኬኛ ኢየሱስ ክርስቶስ አኩመ ኢኒ ዱበቴ አንጎ ዋቁማ ኢሳቲን ደንዴቲ ኢሳቲን akkuma dubbate gara samiitti akka ol ba'ee akkuma jecha isaatti immoo warra isatti amanan deebi'ee akka fudhatu jireenya bara baraaf akka isaaniif kennu warra isatti amanne immoo abidda gahannam akka isaan dhaalchisu dubbii sagalee isaa kanatti amanuutiin amantii keenyatti cimnee dhufaatii gooftaa keenya Yesuus Kiristoos akka eeggannuuf dubbii kana barachuu ta'a. waaqayyo እንደከኛ ነው አበርሲሱ ገነማ አባንኪኝ ጨቀሱፍ ያለኒ ቱረኒ ገነም ሳቲ ረከንከ ዋይ waaqayዮ ጋፈዱበኑ waaqayዮ ገዲቡኤ ኦልበኤ አቺ ዴሜ አስዴሜ ጀኔ ኢሳፍ ዱበቹን እንደንዳም ዮኪንሞ
isaafin ta'u jechuudha. Amala isaa keessaa kan ta'e miti jechuudha. Waaqayyo gadi bu'e, achi deeme, as deeme, ol ba'e jennee isaaf dubbachuun kan nuuf malu miti. Kun uumamaaf dubbatama. Namni akka jedhamu gadi bu'ee, ol ba'ee, dalga deemee, rangadee deeme jennee kan dubbannu dhala namaa qofaaf. Waaqayyoof garuu akkana jedhamee dubbatamu. Waaqayyo samiinis harka isaa kan jiru, laftis harka isaa kan jiru. Samii irrattis kan argamu, lafa irrattis kan argamu. Ispeesiin addunyaa kana irratti argamu kan isan daangessine, inni addunyaa kana kan daangessuu gooftaa hundumaa danda'edha Waaqni keenya. Taada maaldaaf ኢየሱስ ይምቡኤ ጀኔ ዱበና ኢየሱስ ወረደ ለምን እንላለን? በሰፊው ይሄንን ማወቅ አለባችሁ። እግዚአብሔር አይወርድም ወረደ ወጣ ተብሎ የማይነገርለት ከሆነ የፍጡር ባህሪ ከሆነ ጌታ መድኃኔዓለም ወረደ ለምን ብለን እንናገራለን? ወጣስ ለምን ብለን እናገርለታለን ብላችሁ ብትጠይቁ የጌታችን የመድኃኒታችን የኢየሱስ ክርስቶስ መውረድ መገለጥ ነው። ሙላቹ ጀቹና ሙላቹ ኢልማ ዋቀዮ በስጋ መገለጥ። ይህንን ደግሞ ሐዋርያው ዮሐንስ በሚያስተምርበት ጊዜ የእግዚአብሔር ልጅ የዲያብሎስን ሥራ እንዲያፈርስ ተገለጠ ብሎ ነግሮናል። ለኢየሱስ ክርስቶስ ወረደ ማለት እንደውም በሚገባ እንዲገባችሁ የቅዱስ ጳውሎስ መልእክት ባነብላችሁ ደስ ይለኛል። በዚህ በቆላስይስ ፊልጵስዩስ ምዕራፍ 2 ላይ ቅዱስ ጳውሎስ ለጌታችን መድኃኒታችን ኢየሱስ ክርስቶስ መውረዱን ሲናገር ከዚህ በፊት እንደሚታወቁትና እንደሚታነቡት መጽሐፍ ቅዱስ እንዲህ አለ። ቁጥር 6 ጀምራችሁ ስታነቡ ከዚህ በፊትም ተምረነዋል፣ በየዓመቱም እንማረዋለን። እግዚአብሔር ቃል ሁል ጊዜ አዲስ ነው፣ እኛም እንድንታደስበት እግዚአብሔር ቃል ይቀድሰናል። እንዲህ ይላል፣ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ። ይኸውም ለሞት መስቀል እንኳን የታዘዘ ሆነ። በዚህ ምክንያት እግዚአብሔር ደግሞ ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለው ስም ሰጠው። ይህም ከሰማይ በሰማይና በምድር ከምድር በታች ያሉት ሁሉ በኢየሱስ ስም እንበርከኩ ዘንድ ምላስም ሁሉ ለአብ ክብር ኢየሱስ ጌታ እንደሆነ ይመስክር ዘንድ ነው አለ። ኪታበ ቁልቁሉ ወረገል ቀብደን ቢፈዳ ወረ ኪታበ ቁልቁሉ ቀብደን ቢፈዳ ማልጀዳ ዋኤ ገዲ ቡኢንሰ ጎፍታ ኬኛ ዱበታ ጀልቀበ ማልጀኔራ ለእግዚአብሔር ወረደ ማለት ወጣ ማለት አይቻልም ብያችኋለሁ፣ አይገባውም ብያችኋለሁ። ዋቀዮዳፍ ኒቡኤ ኦልበኤ ገዲበኤ ጀቹን ኢሳፍ እንደንዳሙ ማሊፍ ጀናን ሰሚን ኩን ሁንዲ አርከሳ ኬሰ ዋን ጅሩፍ ሰሚ ከነ ሁንዱማቲን ከን ኦገነሙ ኦሶን ታኔ ሰሚን ኩን ኢሳን ከን ኦገነሙ ዋንቴ ዋቀዮዳፍ ከለቲን ይኒመሙ ባንድሪያቆስ ቅዳሴ ራቲ ሉቲሜራ ለመለኮት ዋቁማዳፍ ኦል ገድ ዱባ ጀደሜ ኢማሙን ኢሳፍ እንደንዳሙኑ እንጀዴራ ፉለ ዱረ ቦደ ጀደሜ ኢሳፍ ኢማሙን እንደንዳሙኑ እንጀዴራ ማሊዳፍ ኢየሱሲን ገድቡኤ ጀኔ ዱበነ ጀናን ጳውሎስ ኢኒ ቢፈ ዋቀዮቲኑ ቱጅሩኤ ቢፈ ፈኬኙማ ነማቲን ሙለቴ መታ ኢሳ ዱዋ ኦፍታሲሴ ገድቡኤ ጀቹ ፎኒን ሙለቴ ጀቹ ሳት ኤላሰሪት ከበዳ ገድቡኤ ጀቹ ማሊን ሙለቴ ጀቹ ኬኛ ኢየሱስ ማሊን ሙለቴ ጀቹ ኬኛ
ፎኒ ሙለቴ ጀቹ ነመቴ ሙለቴ ጀቹ ኬ አዳም ለማፋቴ ዱፌ ጀቹ ኬ ቢፈ ፎኒቲ ሙለቴ ጀቹ የሮ ሰሚራ ገድቦ ቢፈ ፎኒቲ ሙለቶ ሰሚራ ጅራ ዮጀተን ኤየ ሰሚራ ጅራ ኪታባ ቁልቁሉን አከነጀራ ወንጌላ ዮሐንስ በቆና ቶቆ ለቆምሳ ቁለሰደ ጉባረቲ እግዚአብሔርን ያየ ማንም ሰው እንኳን የለም በአባቱ ይቅፍ ያለው እርሱ ተረከልናል። በአባቱ ይቅፍ ያለው ማለት ኢየሱስ ማለት ነው። ኢየሱስ መርገለፋራ ሰሚ ከነሮት ለበከነሮቱ ጅሩ በአባቱ ይቅፍ በዙፋኑ በግርማው መለኮት አለ። ስለገላ አቦቲን ከኛ ጋፈን ወይ ከማል ጀነኒ ክርስቶስ በሚገለጥበት ጊዜ በሚወለድበት ጊዜ ከሰማይ ሳይጎድል በምድር ደግሞ ሳይጨምር ሰው ሆነ ይሉን ሳሚራውቱን ይረቲ ለፈራሞሶ እንደበሊ ነመተ የጀነኑት እኙቱ ክርስቶስ ከሰማይ አልጎደለም። በአባቱ ቀኝ አለ፣ በአባቱ ይቅፍ አለ። ከሰማይ አልጎደለም። ደግሞም በቅድስት ድንግል ማርያም ተወሰነ። በዚህ ዓለም ላይ ደግሞ አልተጨመረም። ቦታ የማይወስነው ልዑል በባሪያ መልክ እንዲገለጥ ራሱን ባዶ አደረገ። በእውነት ነገረ ክርስቶስ በጣም ይደንቃል። ዋይ ክርስቶስ ዱበቹ ዳፊ ጀቾኒ ፍለኔ ኑ ኢብሰል እንጆ ሰሙ ኬኛቲ ወሊ ዋይ ክርስቶስ ሰሚራው ሶጅሩ ለፈራ ፎኒ ዱበሮ ማርያም ይላል። በሰማይ በክሩቤል ጀርባ እየተመለከ በምድር ደግሞ በእመቤታችን ማኅፀን ተወስኗል። አልተጨመረም፣ አልቀነሰም። ለፈረንት እንደበለ ሰሚራሞ ማለት ታነ ይነረን በሰማይ በእመቤታችን ማርያም እቅፍ ያለ በሰማይ በአባቱ እቅፍ አለ። አይገርምም? ሰሚራውቶ ቦባ ባይሳ ቴሶል ፊነ ዋቁማ ይሳውቱ ጅሩ ለፈራሞ ፎኑ ፈቴ ዱበሮ ማርያም ገራይሼ ከሰንት ሙርቴ ፈሜዘር ይሄ የተቻለው ለኢየሱስ ክርስቶስ ብቻ ነው። ኩን ከንደንዳሜ ጎፍታ ኬኛ ፈይሳ ኬኛ ኢየሱስ ክርስቶስ ወረደ ማለት ተገለጠ። ራሱን ባዶ አደረገ። ማ ልዑል ራሱን ባዶ አደረገ። ማን ነው ራሱን ባዶ አደረገ? ልዑል። እስቲ ተናገሩ። ልዑል በሉስ ልዑል በባሪያ መልክ ተገለጠ። ሁሉን ያለው ራሱን ባዶ አደረገ። ጎፍታን ጀዳሜ ቢፈገር ብቻቲ ኒሙለቲ እኒ ሁንዱ ማቀቡ ድዋው ፍታሲሲ እናላ ጎፍታዳ ቢፈገር ብቻቲ ሙለቴ። በነገራችን ላይ ቢፈገር ብቻቲ ሙለቴ ጀቹን እኮ ጌትነቱን አጣ ማለት አይደለም። ይገባችኋል? ጌታ ነው። ዓለም ሳይፈጠር በባሪያ መልክ ተገለጠ። የባሪያ መልክ ያዘ፣ ራሱን ባዶ አደረገ ማለት ጌትነቱን አጣ ማለት አይደለም። ኢየሱስ ክርስቶስ ለዘላለም ጌታ ነው። ከቅድስት ድንግል ማርያም በስጋ ሳይገለጥ በፊትም ጌታ ነው። ከቅድስት ድንግል ማርያም ከተወለደም በኋላ ለዘላለም ጌታ ነው። በረበራት ጎፍታ አይደለም። ጌትነቱ ደግሞ በጸጋ ያገኘው አይደለም፣ የባህሪው ጌትነት ጎፍቱማ ኢሳ ከንበረበራ ይቱ ነምኒ ሰራፍ ለቹ ከንደንደኝ ነምኒ ሳፍከኑ ከንደንደኝ ጎፍታ በረበራት። በነገራችን ላይ ብዙ ጌቶች አሉ አይደል? በዚህ ምድር ላይ ጌቶች የተባሉ ጌታ የተባሉ አብርሃም ጌታ ተብሎ ነበር አይደል? ቢዲ አብርሃም ጎፍታ የደሜው አማማጥረ ቢዲዮ ጎፍታ ከጀረመን ሞቶን ባየ ጎፍታ የደመኒ ዋማማጥረ ጌትነታቸው ለጊዜ የተወሰነ በጊዜ በቦታ የተወሰነ ጌትነት ሰዎች ጌታ ብሎ በመሾማቸው ደግሞም አይ ጌታ አይደለም ብለው በሚክዱበት ደግሞ ጌትነታቸው የሚሻር ነው የሰዎች ጌትነት። የክርስቶስ ጌትነት ግን ለዘላለም ነው። ለዘላለም ትንገላ ጎፍቱማን ክርስቶስ ከንበረበራት የጌቶች ጌታ ነው። ጌቶች ተብሎ ለሚጠሩ ክርስቶስ ጌታ ነው። ጌቶች ተብሎ ለሚጠሩ አማልክት ተብሎ ለሚጠሩትም ሰዎች ወይ ደግሞ ነገሮች ሁሉ ክርስቶስ አምላክ ነው። የአማልክት አምላክ የጌቶች ጌታ ብላ ቤተክርስቲያን ጌታ ኢየሱስ ክርስቶስን ታመልከዋለች።
ክርስቲያና ጎፍታ ጎፍቶታ ሞቲ ሞቶታ ጀቴ ቶኒዋም በነገሩ ጌቶች የተባሉ በመጽሐፍ ቅዱስ ጌትነታቸው የተረጋገጠላቸው የለም። ምክንያቱም ጌትነታቸው በጊዜ ስለሚገታ ማለት ነው። አማልክትም የሉም። ነገር ግን ሰዎች አማልክት ናቸው ብለው ስላመለኩት ሰዎች የሚያመልኩትን አማልክት የፈጠረው አምላክ ኢየሱስ ክርስቶስ ስለሚባል እሱ የአማልክት አምላክ ይባላል። ዋቃ ዋቆታ ጀደሜ ዋማማ ጎፍታን ኬኛ ኢየሱስ ክርስቶስ ገለኒ መቃሳፋቶ አሜን ጀዳካ ገለኒ ኙፋተው ዋቀዮ ፋተው ሜጀዳም ኙፋተው ዋቀዮ ወረደ ማለት ተገለጠ ማለት በምን ተገለጠ? በስጋ ማርያም ተገለጠ። ከስጋዋ ስጋ ከነፍሷ ነፍስ ነሳ ፎሼራ ፎን ልቡ ሼራ ልቡ ፍረቴቶ ጎፍታን ኬኛ ኢየሱስ ክርስቶስ በባሪያ መልክ ተገለጠ። ልዑል ነው፣ በባሪያ መልክ ተገለጠ። ቦታ አይገድበው አይወሰንም፣ ግን ቦታ በሚወስነው ተወሰነ። እምቤለው እንጤቦቱ ገሩ ከምቤለው ከንጤቦቱን ሙርቴፈሜ ራሱን ባዶ አደረገ። ክርስቶስ ራሱን ባዶ ማድረጉ ለኛ የተከፈለ ዕዳ ነው። ስንገለራ ክርስቶስ ዱዋው ታሲሱሳ ገቲኑ ከፈለ ሜዳ ከዚህ በፊት ተናግሬዋለሁ። እግዚአብሔር አዳምን ሲፈጥረው በምንድን ነው የፈጠረው? በአርአያውና በአምሳሉ። አዳም ግን የእግዚአብሔርን ሕግ በመተላለፉ ያንን እግዚአብሔርን የሚመስልበትን ባህሪ ምን አድርጎታል? አጥተዋል። አዳም ፈኬኛ ይቲን ኡመም ይሳል አቤረሞን ነምን አሁን የእግዚአብሔር ልጅ ተብሎ የተጠራው አዳም የእግዚአብሔርን ሕግ በመተላለፉ ባሪያ ሆነ፣ የእግዚአብሔር ጠላት ሆነ፣ ሙት ሆነ፣ ከእግዚአብሔር ጸጋ ተራቆተ፣ ከእግዚአብሔር መንግስት ተለየ። አሁን ጠላት የሆነውን አዳም ክርስቶስ የጠላት የሆነውን የአዳምን መልክ ያዘና ባዶ የሆነውን መልክ ያዘና የታመመውን በሽተኛ የሆነውን ማንነት ቀድሶ ክርስቶስ ከቅድስት ድንግል ማርያም ስጋዋን ነስቶ አዳምን ፍጹም ሊያደርግ የአዳምን መልክ ያዘ። የማንን መልክ ያዘ? ቢፋይኙ ከበተተ አዳም ጀልቀባ ቢፋዋ ቀዮቲኑ ማምቲ ኩፉ ሳቲንሞ አዳም ቢፈቲኑ ማመሰንዳበ ክርስቶስ ሞ ለማፋሉፈ ቢፈዳም አበሰነ ደብሱ ቢፈገር ብቻው ፈቴቱ አዳም ለማፋት ታኤቱ ኡፌ ገቲ ኬኛው ዱማኑ ከፈለ የባሪያ መልክ ያዘ ማለት ነው። አዳም ባሪያ ሆነ፣ ክርስቶስ ባሪያ ሆነ። ልዑል የሆነው ጌታ በምን መልክ ተገለጠ? በባሪያ መልክ ተገለጠ አለ። መጽሐፍ ቅዱስን በሰፊው ሲታነቡ በዚህ በፊልጵስዩስ መልእክት ላይ ያለው የተጻፈው ይገባቸዋል። በምስሉም እንደ ሰው ተገኝቶ ራሱን አዋረደ። ክርስቶስ ራሱን ከፍ አላደረገም። ራሱን ምን አደረገው? አዋረደ። እስቲ በሉ ራሱን ምን አደረገ? አዋረደ። እኛ ራሳችንን እናዋርዳለን፣ ዝቅ እንላለን፣ አንልማል ኑትገዶፍ ቀምና ኦፊን ሰልቢስና መታኬኛ ገዲ ቀምና ሞ ኦል ቀበሙ በርባና ኑትኮ ኩባሰለ ጉላቲ ኩባቱ ተይኑ ተለሉ ስለዚህ ነሞኒ ሁንዲት ሁኑ ወጨበጨበኒ በቃ እንደነሱ ያለ ሰው የለም፣ እንደሱ ያለ ሰው የለም ተብለን ቢዘመርልን እንወዳለን። ራሳችንን ዝቅ ማድረግ አንፈልግም። ከንቱ ውዳሴ እንፈልጋለን። ፋርፈና ዋይም ባስኔ ጀጀሙ ዋይም ባስኔ በርባና ኦሎሎፍ ቀቡ ዋይም ባስኔ በርባና ክርስቶስ ገሩ ጎፍታ ኢኒቴ ዋቀ ኢኒቴ ማታ ኢሳ ዱዋው ታሲሴ ቢፈገር ብቻቲ ሙለት ኑማገር ኢየሰታለዩ ሶሬ ሰዎቹ በርባና ስለዚህ ኢየሱስ መዳኔ አባ መኪና ቀሙፍ ታይሱ በርባና የሮተ ዱበደ ሂጅራ ነማ ወይቱ ሳቴኒ ቤቱ ከዱፈኒ ከሰታው ሰደልገገሩ ዱሬቹ ስለዚህ አማማ ከስሚት መጋላቲ ቁም ሳጥን ይሰራል፣ ልብሶች ምናምን እዛ ውስጥ ይሆናሉ አይደል? ከስሚት እንፈፋኒ ባሁን ቢረም ዱርገሩ
ደደቻፈሜቱ ሳጥኒ ኬሰ ገለውፈኒ ሰለሚ ከዛ ፊት ለፊት ካቱ አከማልተውፊ ነ ከዛ ደደቻሰኒ ሻንጣ ኬሰ ሳጥኒ ኬሰ ካቱ ከዛ ጃርሳ ወይቱ ማንጉዶዳ ነመ ጉዳ ጀደመኒ ቤከሙ ነሞኒ ኡፈተ ሳኔ ከሳኒ ፊላሉ ወርባዱ ሮባዬን ወይነመት ሙለቹ በርባን የዋቀው ሲመልስ የመለ ሙለቹ እንደንደሱ ስለገለ አማ ዋቀዮት ሙለቹ ቱጋሪ ነመጀላዶ ከዳ ነምኒ ፉሊ ነማሲ ተኒ ማንጂ ነማ ቢዳ ነመበለስ ዮጋሩማ ዳሙለነ መለ ኦፍቱሉማ ዳሙለነ ታናም ባየሩ መንሲቲማ ገደ ደጅነማ ነመት ሙለቹ በርባዲና ኤዩ ታሙለኑ ኤኙ አይላል አመለከኛ ዋቀዮ አይላል ዱኩማን ሲንቲማ ነምኒ ከኒስኒ ኢቲኒ ሲኒላሉ ፊ ዋቀዮ ከኒስኒ ኢቲላሉ ገረገር ዋቀዮ ይጀቡማቲን ሲላላ ነምኒ ሲንበለሱ ዳፍ ሲኒላል አንደዳሚ ኢላልቸናማ ዋቀዮ ኢሲን ጃለቹ ሲኒላላ ነምኒ ገሩል ሲንጅቡ ዳፍ ሲኒላል አመለና ማቲ ሊኩን የሆነ መቀጀላተ መለ ነምኒ ነመቀጀላን ታነታናን ኢሲን yoocaaltan ergamtan isin jaalatu namni ፈታን yoocaaltan jireenyaan yoocaaltan jireenyaan yoocaaltan waan barbaadan yoocaaltani namni nama waaqayyo yoo ta'eeyyu yaa waaqayyo nama kana eebbise dheer simbira darba malee jedhee namni isinitti naafne injiru dhuguma isinitti ma inaafuutu walinaafuutu nu balleessanii dhuguma isinitti ma walinaafnu inaafuun garuu cubbuu isa guddaadha hawwuun isa cubbuu isa guddaadha jaarsi kun namoonni akka laalaniif maal godha keessi isaa duwwaadha beektuu saaxinichi gaabii tokko lama sadii qabaa gaabittiin akka isheen mul'attuuf gaafa saaxinii cufuu gaabittii bakkeetti hambiseetutti cufu maal godheetti cufan jedhe bakkeetti hambise uffanni isaa guutee saaxiniin qollafamuu dadhabeedha akka namoonni maqaa isaa faarsanii fi namoota takarsiifan namni akkasii jirra nuyi ikkoo akkasii oloof qabu barbaanne buukii keenya irrattuu qarshiin hin jiraatin baay'ee namni caalu hin jiru enna utuu maan qabaatiin jechuudha kiristaanni garuu utuu akka waan barbaade qabaate iyyuu kiristaanni gadi of qabuutu nurraa eegama gadi jechuutu nurraa eegama Kiristoos warra gadi jedhani ol qaba warra ol jedhanoo gadi isaan qabu dubaroo maariyaam maal jettee faarfatte ዝቅ ያሉትን ምን አደረጋቸው ከፍ ከፍ አደረጋቸው የተዋረዱትን ከፍ ከፍ አደረጋቸው ባለጸጎች ምን አደረጋቸው ባዶ እጃቸውን ሰደዳቸው ወረገደው ቀበሊ ሳኖል ቀበ ክርስቶስ ወረቲትናዳን ይሰድረቲ ኩፈን ወልቀቡ ቤክ ስለገለ ወረማልታን ወልቀቡ ቤከተ ወረገድ ይሰጀለት ጅርን ወረ ይሰጀለት ኩፈን ወረ ይሰጀለት አርከሳኒ ከነን ያጎፍታ አንቲ ቆላ አቲ ጉዳ ለወረጀን ጉዲና ዋቀዮ ወረ ለብሰን ጥንኙማ ኦፊሳኒሞ ወረ ዋቀዮ ተገርሲሰን ኢላ ጋፈተስ ካንዱፍኑኒ ጉዲና ከኛ ጀጁቱን ታኔ ጉዲና ዋቀዮ ጀጁ አዱፍ ጉዲና የኙ የተን ደንዴቲ ከኛ ቶንታኔ ደንዴቲ የኙ ጭሚና ከኛ ቶንታኔ ጭሚና የኙ ጭሚና ዋቀዮ ኢላ yoakam cimaataate cimaamitinui yoakam dandaataane dandaamitinu yoakam beekaataane beekaamit gaafa gara waaqayyo dhufnu dadhabina keenya agarsiisuu gara waaqayyotti dhufna wallaalummaa keenya waaqayyotti agarsiisuu dhufna madaa keenya waaqayyotti agarsiisuu dhufna kufaatii keenya waaqayyotti agarsiisuu dhufna gadi qabamuu keenya waaqayyotti agarsiisuu dhufna namni akkasii moo waaqayyo biratti ol jedha kanaaf warra ololof qabanutuun taane warra gadadoof qaban waaqanu ataasisu አሜን ጀዳካ warra akkamiin ataasisu warra gadadoof qaban ክርስቶስ ራሱን ዝቅ አደረገ ባዶ አደረገ ከኢየሱስ ምንድነው የምትማሩት ከፍታ ነው ዝቅታ ነው እስቲ ጌታ ሆኖ ለባሪያ ለሎሌ እግር የሚያጥብ ማን አለ ጎፍታቴ እግር ብቻ ሳቲፍ ዮኪኖ ጀታ ሳቲፍ ከሚለድ ጉጅ ነው ተውት ችግር የለም ወሮ ማመፈከኛ ጂያ ሚንዳ ከፈልተን ይጆች ይፈተን ወሪ ከፈለን ይጆች ይፈተን ጥቆሽ ወሪ ዋ ጥቆመሼ ብሪ ሙራስ ትራ ተረፈ ወጂ ዋንት ወደደ ዮኪን ተማቴቲ ነሞተ ቀጨረተኒ ወሪ ቀበኒ ዱጉማ ገለ ጀደኒቲ ወጀታ ሳሊቲ ሚለሚቹ
nantima de chal gadre bani gali jedhani mo mila saanitti miichu hojja isaa injira yoo danda'ame ni kan bishaan miila dhiqate fuulatti facaasan ni kan sirriiti saba waaqayyo አይ ክርስቶስ ግን ምን አስተማረን? እሱ ልዑል ነው፣ ጌታ ነው፣ አምላክ ነው። ለባሪያ ግን ምን አደረገ? ዮሐንስ ወንጌል 13 ጸሎተ ሐሙስ ላይ እንደምናነበው እንደምንማረው ለሐዋርያቱ እግር ካጠበ በኋላ ጴጥሮስ እንዲህ አለው፣ ጌታ ሆይ እኔ አንተ ለኔ ልታጥብልኝ አይገባም። አትናዲቁን ሲፍመሉ አትጎፍታላ አንሞ ጀታኬዳ ካፈጀሉ ዮሐን ሲሊቀ መለ እንቁልቁለው ፍሬ ጎፍታ ዮሐን ነዲቅ መለ ጀዳም ጀዳክ ዮሐን ነዲቅ መለ እንቁልቁላው ጀዳም ዋቀው ነው አሚጭ ዋቀው ጩቡ ከኛራ ዲገይሳቲ ነው አቁልቁሌሱ ጋቢዳን ነው አቁልቁሌሱ ዮሐን አቁልቁሌሱ ተመለ እንቁልቁላው ዮሐን ሲንቁልቁሌሱ መለ እንቁልቁላው ፍተኒ ጋፈነ ጆደ እንደዛ ከሆነ ያለ ጴጥሮስ እጄን እግሬን ብቻ አይደለም መላ ሰውነትን ይጠብልኛል። ሜስቲ ያከረጀ ያ ጎፍታ ጀዳሚ ቃመኮ ጉቱ ነሙማ ኮ ጉቱ ናሜች ጀዳሚ ዋቀው ሲሊፋሜች ነው አቁልቁሌሱ ዋቀኝ ካለ በኋላ ጌታ ኢየሱስ ክርስቶስ እኔ መምህራችሁ ሆኜ ይህንን እንዳደረኩላችሁ እናንተም አከሱማ ወሊፈ ዲቃ እንዲያደርጉ ከጌታ የምንማረው ይሄ ነው። ትህትና ነው፣ ዝቅ ማለት ነው። ከክርስቶስ የምንማረው ገድጀቹ ለከን ይሰራ በረን የክርስቶስ ዝቅታ ደግሞ ለኛ ከፍታ ነው። ክርስቲያኖች ገድጀቹ ክርስቶስ ነው ይቆልጀቹ ዝቅ ብሎ ከፍ አደረገ። ማንንም ለሰው ዝቅ አይልም። ማንንም ማለት ማንንም ለእናንተ ዝቅ አይላችሁ። ስለዚህ ሲፍ ገድጀቹ ከንደንደው ተወክቸል መዋቀዮ ኢየሱስ ክርስቶስ ገድጀቹ ሳሞ ነሞተው እንደማውልቀ የሰዎች ዝቅታ ሰዎችን ከፍ ማድረግ አይችልም። በደንብ ያዙልኝ ቃል የሰዎች ዝቅታ ሰዎችን ከፍ ማድረግ አይችልም። ሰዎች ቢወዷችሁ ቢያከብሯችሁ ለተወሰነ ጊዜ ዝቅ ሊላችሁ ይችላሉ። ዝቅ ማለት የሚችለው ሰው ለተወሰነ ጊዜ ነው። ዝቅ ካለ በኋላ ጊዜ ጠብቆ ዝቅ ብሎ በጀርባው ወደ ጉድጓድ ይጥላቸዋል። አላ ነምሊ የወገዲስኒ ጀደለ ቶርቤ ሙራሰ ቦዳ ገዲስኒ ጀደቱ ገጀቹ ኢሳ እቲን ሞቲ ከራዱ ደሳ ቦልዴቲን አለያ ሲቡዘ ነምኒ ጋፈስኒ ገጀዱ ነመኒናሲ ስለገለ ጋፈ ነምኒ ሲንጃለ ደሬሲ ቶይሱ ይነመኒና ኪዮ ሲኒ ኮፔሳ ይራ zegale akkaataan isin ittiin kuftan isinii mijeessaa akkaataan itti baddan isinii qopheessaa jira waan ta'eef gaafa namni isinitti ho'isu gaafa namni isin jaju gaafa namni gadi isinii jedhu oo jettanii ofitti ho'isinaa maal naa gochuu barbaade jedha yaada kiyyoo maalii naa qopheessuu barbaade jedha yaada Kiristoos duwwaatu gadi jedhee nama ol qabe namni waa isinirraa barbaade yoo gadi isinii jedhee yooyin immoo kiyyoo isinii qopheessuu barbaade yooyin immoo wante tokko isinirraa barbaade ከናፍ ዝቅ ብሎ ከፍ ያደረገን የቅድስት ድንግል ማርያም ልጅ በባህሪው የእግዚአብሔር ልጅ ኢየሱስ ክርስቶስ መድኃኒዓለም ብቻ ነው። ዝቅ ብሎ ለሁላችን ዝቅ ብሎ ሁላችንም ከፍ ያደረገ በጫንቃው ላይ የተሸከመ እሱ ነው። ክብር ምስጋና ለስሙ ይሁን። በእውነት አመስግኑት ይህንን አምላክ ዝቅ ብሎ ከፍ ያደረገንን አምላክ። ጳውሎስን ቀጥሎ እንዲህ አለ፣ ራሱን ባዶ አደረገ፣ በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞት ይኸውም ለመስቀል ሞት እንኳን የታዘዘ ሆነ። በዚህ ምክንያት አለ ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው አለ። እስቲ ተናገሩ ይህንን። በዚህ ምክንያት በሉ ጀዳሜ፣ በዚህ ምክንያት ሰበበ ከናፍ ጀዳሜ ዋቀዮ ይሞ ቂጠመሌ ኦል ይሰቀበ መቃ ሁሉ ማረጫሉስ ኒከኔፍ ከስም ሁሉ የሚበልጠውን ስም ሰጠው ይላል። ይህ ከስም ሁሉ የሚበልጠው ስም
ምንድነው? የትኛው ስም ነው ብላችሁ ካሰባችሁ ከስም ሁሉ የሚበልጠው ስም ኢየሱስ የሚለው ስም ነው። ማን የሚል ስም? ማን የሚል ስም? ኢየሱስ የሚል ስም። መቃን ኢየሱስ ጀሉ መቃ ሁንዱ ማረጫሉ ከነ ቢጀል መቃን ኩን ኢየሱስ ጀደማ በተስካኒ ኬኛ መድኃኔዓለም ጀቴ ዋምት መድኃኔዓለም ማለት የኢየሱስ አቻ ትርጉም ነው። ምንድነው አልኳችሁ? ይኪሳ ማለት ሲንጀሬ ኢየሱስ ጀቹፊ መድኃኔዓለም ጀቹ ተኩማ ሲገሌራ ኢየሱስ ጀቹፍ መድኃኔዓለም ጀቹ ማን ጀቹ ነው ሲንጀሬ ይክሪሳ መቀላ ተኩ ኢየሱስ ማለት የተዋህዶ ስም ነው። እግዚአብሔር ልጅ እና የቅድስት ድንግል ማርያም ልጅ በተዋህዶ የሚጠራበት ስም ነው። ilmi waaqayyo ilma dubaro maarem ergete boode maqaayinitti waamamu maqaa ኢየሱስ jedhamu waamama bataskaanni keenya fayyisaa addunyaa itti waamti ኢየሱስ jechuun fayyisaa addunyaa jechuudha ይህ ስም ከሁሉም የሚበልጥ ስም ነው ከሞት የሚያድን ስም ነው አጋንንትን የሚቀጠቅጥ ስም ነው ሞትን የሚያስደነግጥ ስም ነው የሲኦልን ኃይል ያጠፋ ስም ነው ለክርስቲያኖች ደግሞ ተስፋ የሆነ ስም መድኃኒት የሆነ ስም ነው በዚህ ስም አናፍርበት መቃከን ትንቃኖፍና መቃንኩን ማልጫለው አንተ ማልጫለትን መቃሁን ዱማጫለ መጀናሜ መቃንኩን ጀላሜ መቃሁን ዱማራ ንጫላ አሁን ለማን ነው ከስም ሁሉ የሚበልጠው ስም የተሰጠው ብላችሁ ስታስቡ በመሰረቱ የእግዚአብሔር ልጅ ማለት ከቅድመ ተዋህዶ ማለት ነው ተዋህዶ ድርሳ ኢየሱስ ilma waaqayyo jedhamee waamama ኢየሱስ jechuun garuu maqaa ilmi waaqayyo ilma namaa ergate itti waamamedha maqaa tawaahidooti jechuudha maqaan kun maqaa maalii jettanii maqaa maaliiti maqaa tawaahidoo ala sirriitti qabadha maqaa maalii jettan maqaa tawaahidoo yookiin immoo maqaa waloomaa jechuudha kanaaf አዳም የመጀመሪያው አዳም ስለሞተ ሁለተኛው አዳም ደግሞ ከአዳም ዘር ስጋና ነፍስ ነስቶ ፍጹም ሰው ስለሆነ ከቅድስት ድንግል ማርያም በነሳው ስጋ ከተዋህዶ የተነሳ ኢየሱስ የሚለው ስም ለሁለተኛው አዳም ተሰጠ። ስለዚህ ሁለተኛ አዳም ጀቹ ደግሞ ይሰዱበሮ ማርያም ይራደለት ቅዱስ ሆነ ምስጉን የሆነ ሞት ሊይዘው የማይችል በተዋህዶ ከቅድስት ድንግል ማርያም በነሳው ስጋ ከኛ ጋር የተዛመደው ኢየሱስ ሁለተኛ አዳም ስለሚባለው ይሄ የተነገረው ለኛ ስለኛ ስጋ ስለኛ ምን አልኳችሁ ስለኛ ስጋ ስለ ስጋ የተነገረ ከተዋህዶ የተነሳ አምላክ ሰው ስለሆነ ዋቅኒ ነመዋንቴ ነምንሞ ዋቀዋንቴ ከስም ሁሉ የሚበልጥ ስም ያገኘው ከተዋህዶ የተነሳ የቅድስት ድንግል ማርያም ልጅ ነው ወለው መራከንከ ፎነዳምኩን ኢኒ ለማፋ ኢኒ ዱበሮ ማርያም ራደለተኩን ፋይለከኛ መቃሁ ቱማ ይረጫሉ ቀባት ስለ ተዋህዶ የተነገረ ስለ ስጋ የተነገረ ነገር እንጂ በመሰረቱ የእግዚአብሔር ልጅ ከስም ሁሉ የሚበልጥ ስም ነው ስኒገሌና ilmi waaqayyo duruma በባህሪው ዮኪን አከኛ ሻቲን ilma waaqayyo jedhamee waamama ወለው መራከን ከይገሩ ዋን ዱበሮ ማርያም ራደለቴ ፎሽራ ፎ ልቡ ይሽራ ልቡ ሁነቴ ዳለቴ ፎንሱኒ ኑይን በከዋምቡፊ መቃሁን ዱማጫል ኢየሱስ ተዋህዶ ዳምነት ይችላል ኢየሱስ የተዋህዶ ስም ነው አማኑኤል የተዋህዶ ስም ነው ስለዚህ ኢየሱስ መቃማሊ ደተ መቃማሊ መቃ ተዋህዶ መቃ ተዋህዶቹኒ ilmi waaqayyo fi ilmi nama waloomaan kan itti waamamu jechuudha ilmi waaqayyo samiirraa gad bu'eetu yookiin immoo garaa dubaroo maariyaam keessa buufatee mul'ateetu ilma namaa gaafa ta'u ኢየሱስ jedhamee waamame walooma jechuudha raawwatee waaqa raawwatee nama kan ta'e በሰውነቱ የመለኮት ሙላት ተገልጦ ይኖራል ተብሎ የተነገረለት እሱ ከስም ሁሉ በላይ የሚበልጥ ስም ሰጠው ይህ መለኮታዊ ስም ነው አዳኝ የሆነ ስም ነው ስለዚህ ከስም ሁሉ በላይ የሚበልጠው ስም ሰጠው አለ ቀጥሎ እንዲህ አለ ምላስም ሁሉ ለአብ ክብር ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ
ይመስክር ዘንድ ነው አለ። ቁጥር 11 ላይ ኩኒሞ አረምኒ ሁንዲ ዋቀዩ ኡልፊነ ዋቀዩ አባቲ ኢየሱስ ክርስቶስ ጎፍታ አከቴ ረጋ ከበውጀ አሁን እኛ ኢየሱስ ጌታ ነው፣ እግዚእ ነው፣ አዳኝ ነው፣ አምላክ ነው ብለን ስንናገር ለእግዚአብሔር አብ ክብር ነው ማለት ነው። ኡልፊነ ዋቀዩ አባቲ ኢየሱስ ክርስቶስ ጎፍታ አከቴ ጉልበትም ሁሉ ለኢየሱስ ክርስቶስ ይንበርከክ ዘንድ ነው። ጉልበት ሁሉ ለኢየሱስ ክርስቶስ እንድንበረከክ አሁን ታቦተ ኬኛ ከቋራራት ጀቸ ከረዱ በረይፈም የሚገባ ያዙት። ለቤተ ክርስቲያናችን ስርዓትና አስተምሮ የአዲስ ኪዳን ታቦት መሰዊያው ላይ የሚቀረጸው ጥቅስ ክፍል ምን የሚል ጉልበት ሁሉ ለኢየሱስ ክርስቶስ ይስገድ፣ ምላስም ሁሉ ለአብ ክብር ኢየሱስ ጌታ እንደሆነ ይመስክር ዘንድ ነው። ከነቱ ጨቀሰመ ታቦተ ረቲ ከን ቀረጸ ማካካ ቆሞ ፋቲ አቦሚ ኩርነ ሶንታኔ ማንቱ ቀረጸ መልሲን ጀደ ጅልቢ ሁንዲ ኤኙፋ ጅልቤን ፈቱ ኢየሱስ ክርስቶስ በ አጅልቤን ፈቱ አረብን ድምቱሞ ኡልፊነ ጎፍ ዋቀዩ አባቲ ኢየሱስ ክርስቶስ ጎፍታ አከቴ ረጋ አከቦ ቢጀ ጨቀሰ ከነ ዱቢ ፈዳ ፊልጵስዩስ በቆና ለማላኮሳ ቁረቶ ኮረጁ በሚገባ በቦት መንደር ውስጥ የሚያወሩትን ወሬ አትስሙ። ጠላት ዲያብሎስ ብልጥ ነው። እኔ ነግራቸዋለሁ። ጠላት ብልጥ ስለሆነ የዚህን ስም ኃይልና ጉልበት ስለሚያውቅ በዚህ ስም እንዳትመኩ ሊሸውዳችሁ ይችላል። ኡምነ መቃከና ኡምነ ክርስቶስ ኡምነ ዋቀዮ ዋምቤኩ ሰይጣኒ መቃይሳ አከሶዳተን አከይቲኒ ኡምነ እንጎዳኔ አከይቲኒ ጀባኔ አከይቲኒ ጭምሬ አከይቲኒ ጀባኔ ሰይጣኒ ሲጎቹ ደንዳዋንቴ በተስካነ ደገፈዳ እሺ የማምለጫ ስም ነው። የማምለጫ ከዲያብሎስ ቀስት የምናመልጥበት ዳዊት በመዝሙር 27 ቁጥር 4 ላይ እኔ እግዚአብሔርን አንድ ነገር እለምናለሁ አለ። ምን እለምናለሁ? አንድ ነገር። እሱ ሁሉ ጊዜ በእግዚአብሔር ቤት መኖር ነው አለ። እንደዚህሞ የሮንዱ ማመናዋቀው ኬስ ጅራቹ ላይ ማናዋቀው ኬስ ጅራቹ ጀቹኒ ዋቀዮ ጅራቹ ጀቹ ማቃዋቀዮ ቲን አደቹ ጀቹ ኢሰቲ አመነቹ ጀቹ ኢሰፋለ ጅራቹ ጀቹ ነው ይሳረከና አውቀም ነኝ ዋቀዮ ከንት ከረንዱ ማናዋቀው ኬስ ጅራቹ ፎኒ ዲገይሳ ተፋነ ጅራቹ ጀቹ ከናብ ጎፍታን ኬኛ ፈይሳን ኬኛ ኢየሱስ ክርስቶስ እርሱ ተገለጠ ሲባል በምን በባሪያ መልክ ተገለጠ። አረገ ሲባልስ ምንድነው? አረገ ሲባል አሁንም ከቅድስት ድንግል ማርያም የነሳው ሥጋ በአባቱ እቅፍ ያለው የእግዚአብሔር ልጅ በተዋሃደው ሥጋ በሰማይ አረገና ድነታችንን ፈጸመ። ወደ ሰማይ ያረገው እኮ ማን ነው አላችሁ? ከገነት የተባረረው አዳምን ነው ወክሎ ነው ክርስቶስ ወደ ሰማይ ወጣው። ማንን ወክሎ? አዳምን ወክሎ። በሉስ ማንን ወክሎ? እኙም በከቦየተ አዳሚ በከቦይ ወደ ሰማይ ያረገው ማን ነው ማለት ነው? የተዋሃደው ሥጋ አምላክ ከክርስቶስ የተነሳ ከመለኮት የተነሳ የመለኮትን ባህሪ ገንዘብ ያደረገው ሥጋ ነው ወደ ሰማይ ያረገው። እሱ ባያርግ ድነታችን አይፈጸምም ነበር። ወቱኖ ሊባኔቲ ፋይኒ ኬኛ ራወተ ሙቱር ተስፋም የለንም ነበር። ይህንን ጳውሎስ እንዲህ ይላል አንደኛ ቆሮንቶስ ምዕራፍ 15 ላይ መጽሐፍ ቅዱስን የሚታነቡ ሰዎች ቅዱስ ጳውሎስ እንዲህ ብለዋል። አንደኛ ቆሮንቶስ 15 ቁጥር 19 ላይ አከነ ጀሌቶ ቁልቁሉም ጳውሎስ ኑቲ ሜራ ሙታን የማይነሱ ከሆነ ክርስቶስ አልተነሳም ማለት ክርስቶስ ካልተነሳ እምነታችሁ ከንቱ ናት አለ። እላል ስንትንሟን የሚታስተውሱ ከሆነ አንድ ቀን ይሄንን ክፍል አንብቤዋለሁ። ክርስቶስ ካልተነሳ እምነታችሁ ከንቱ ነው አለ። ማን ካልተነሳ? ማን ካልተነሳ? የወይኑን ካነተ ክርስቶስ ዱአን ካን እርገቴ ለቆብሰ ቁለተር በደቃዱ ቢፈዳ ክርስቶስ ካልተነሳ እምነታችሁ ከንቱ ናት ማለት ምንም አይረባም ማለት ነው። አያችሁ ኢየሱስ ከሞት ባይነሳ ኖሮ ኦርቶዶክስ የሚባል ሃይማኖት የለም፣ ክርስትና የሚባል ሃይማኖት የለም። ብኖርም እንኳን ከንቱ ነው፣ አይጠቅምም ማለት ነው። ምክንያቱም ክርስቶስ ካልተነሳ
እንደ ቃየል እንደ አቤል እንደ አብርሃም ሞቶ በዛው ቢቀር ሊያድነን አይችልም። ሞትን ሊያሸንፍ አይችልም። ስለዚህ ከንቱ ናት ካለ በኋላ እስካሁን ድረስ በኃጢአታችሁ አላችሁ አለ። አማ ዮናት ጩቡ ከሰን ጀለ ጅርቱ ቱ ክርስቶስን ካለ ዛሬም ባሪያዎች ናችሁ ማለት ነው። አሙ መሌ ገርቦታ ቱ ክርስቶስን ካለ መሌ ማለት ነው እንጂ ገርቦታ ማለት ገርቦታ ዋቀዮ ገርቦታ ጩቡ ዲና ዋቀዮቴ እስካሁን ድረስ በኃጢአታችሁ አላችሁ ካለ በኋላ እንግዲያስ አለ በክርስቶስ አምኖ ያንቀላፉት ወይ ደግሞ የሞቱ ሰዎች ጠፍተዋል አለ። በክርስቶስ አምኖ በስሙ ተጠምቆ የኃጢአት ስርየት አግኝተናል፣ ልጅነትን አግኝተናል፣ እሱ አምላካችን ነው፣ ስለኛ ሞቷል፣ ስለኛ መከራን ተቀብሏል ብለው በስሙ ያመኑ ሰዎች፣ በስሙ አምኖ የሞቱ ሰዎች ጠፍተዋል አለ። ክርስቶስ ካልተነሳ አለ ክርስቶስ ዱአን ካን እርገተይቲ ወሪ መቃይሳት ያመነኒ ዱን ወሪ ኢኒ ጎፍታዳ ኢኒ ዋቀዮዳ ኢኒ ልማ ዋቀዮቲ ኢኒ ሰሚራ ገዲ ቡኤን ወርባዴ ቀራኒዮ ረቲ ዲገሳ ዱዳንገላሴ ዶሳቲ እንጅሬኛ ኑ ከነ ጀኒ ወሪ አመነኔ ለጳውሎስ ክርስቶስ ዱአን ካኔ በደኒሩ ጀ አሁን ግን አለ ቁጥር 19 ላይ በዚህች ህይወት ብቻ ክርስቶስን ተስፋ ያደረገን ከሆነ ከሰዎች ሁሉ ይልቅ ምስኪኖች ነን አለ። ሲኒገሌራ ጅሬኛን ሼብየ ለፋ ከናቲፍ ዮኪን ሼከናፍ ጀች ዱዋዳፍ ክርስቶስን አብዲ ጎደነ ዮተዬ ነሞታ ሁንዱማ ጫላ ዋይን ባስሬ አመሜ እኩማንስ ንትማ ነገዲሲ ሰው መንከኝ ባይንሳ ወረመነ ክርስቲያን ኦርቶዶክስ ተዋሂዶቲን አለባንጀቹ namni ortodoksii keessa ba'ee raajota sobduudhaan gonfamee makiinaan si bitaa mana si ijaaraa akkas taata gooftaan akkasiin jedheera jedhee namoonni gowwoomfamee mana kiristaanaa keessaa ba'an baay'eedhuma isin gaddisiisu. Televiziyoonii keessan banattee yoo ilaaltanii gara chaanaalii 100 mana jira. Chaanaalii 50 ol kan raajota sobduuti dhuguma isinitti himaa. ካንሞ ከፖለቲካ አደዳት ጋፈ በንተኒ ላልተኒ ኩኒ መኪናን ቁልፊን ሲከነና ጀተ ቱርቴ ኩዶ ቁልፊ መነ ክራይ ከሳን ጂረነ ሲንተደማ namni ክርስቶስን ዋዬ ብየ ለፋቲ ጎፍታ አመነተ ዮቴ ነሞተ ወረይና መነ ጫላ ዋዬን ባሶ ጳውሎስ ዋዬ ብደናቲ ፈመነንተንታነን ጎምተኒ ኦርቶዶክሲ ከንታተን ዋዬ ገራቲ ዋዬ ብደናቲ ዋዬ ቢሻኒቲ ዋዬ ጋይላቲ ዋዬ ዳይማቲ ዋዬ ፈያቲ ቆፋ ዋነ ዱኛ ከናፍ ቆፋ ዋዬ ባንኪቲ ጀቻ ዋዬ ቀርሺቲ ጀቻ ዋዲኛቲ ኦርቶዶክሲ ታተን ታና ዋዬን ባሶ መንቲኬሰን ኒወረካን ዋዬን ባሶ ኒ ከነመነነ ኦርቶዶክሲ ከንታኔ ቀርሺ አርገቹ ዳፍስሚት ብሪለካው ዳፍስሚት ሶሮሙ ዳፍስሚት ገሞ ጃረዱፍ ፊስሚት ቢደነ ገራኛቹ ዳፍስሚት ኢየሱስ ክርስቶስ ፋና በረበራን ጅራቹ ዳፍ አንጎዱ አከውምሳቲ ጅሬነ በረበራ ቀማቹ ዳፍ ኦርቶዶክሲ ታኔ ገለኔ ዋቀዩ ፈተው ገለተ ገልጃፊ ዋቀ ከና ኦርቶዶክሲ ታኔ ብዙ ሰዎችስ ኡይ ኦርቶዶክስ ክርስቲያኖ አልተሳካልኝም እዛ ጴንጤ ሆኜ ሌው ይላል። ጴንጤም ሆነ አይሳካልህም። ምክንያቱም ኢየሱስ የሚከበረው እዚህ ነው። ገብቷችኋል? ትዳር ስለምቢ ስላለኝ ጤናዬ ስለ እንደዚህ ስለሆንኩኝ እስቲ ከኦርቶዶክስ ወጥቼ ሊየው ሚሉ ሰዎች አሉ አይደል? ሊየው እስቲ እዛ ፓስተሩ እኮ ይጸልያል፣ ዘይት ይቀባልኛል፣ ቄሱ እኮ እንደዚህ የሚባል አለ፣ እዛ ልሂድ፣ ነብይ እኮ እንደዚህ የሚባል ነብይ አለ፣ ስለኔ የሚያየው ስለኔ የሚነግረኝ አለ፣ እሱ ጋር ልሂድ፣ እግዚአብሔር በሱም በኩል ተናግሮኛል። እግዚአብሔር ለሰውዬ እንኳን ስለራሱ አልነገረው እንኳን ስላንቺ ይቅርና ዋቀዮ ዋይ ከቢቲ ዋይና ብቻለ ይሰጥልኝ ነው ዋቀዮ ስለራሱ ማያውቅ ስለኔ ሊያውቅ አይችልም። እንግዲህ ኦፊሳቲ ታክሲ ከፈለቴቱ ነመቱ ከፈለ ቢ ታክሲ ዳልዴማ ሲኒሞ መኪና ቢለታ ሲንጀ ለመጀመሪያ ለራሱ መኪና ለምን አልገዛም? ከሰማይ ለምን አልወረደለት? እኔ ይገርመኛል እውነት ለመናገር ብዙ ጊዜ ሚሊዮን ገንዘብ ቡክሽ ላይ ይገባልሻል ይላል። እግዚአብሔር ሌባ ነው ወይ የሰው ገንዘብ ሰርቆ የሚያስገባል? ሳትሰሩ አታገኙ። ልንገራችሁ፣ ሳትሰሩ ሳትደክሙ ምንም ገንዘብ አይመጣላችሁ። ስለገለ ሳትደክሙ ላባችሁ
ደፍቀ ከሰን ተረግደኒው ቶሎጀቲ የሚገባላችሁም ገንዘብ የለም የሚባርካችሁም ሌላ ባንካችሁ የለም ቡካችሁን አምጣችሁ ይዛችሁ አንላችሁም እኛ ስሩ ይባረክላችኋል ወጀዳ ዋቀው ሲኔ ቢሰም ከነ ብቻ ነው ተስካን ከለለም እንጂ ለራሱ 10 ሳንቲም የሌለው ሰው ሚሊዮን ይገባልሻል ሲባል እንዴት አሜን ልትል ትችላል የት ይመጣል በሉሽ ስለገለና ኤሳዱ ፈራጀዳ እኛ በእውነት እግዚአብሔርን የምናመልከው ስለ ድቃቂ ሳንቲም አይደለም ስለምንበላው እንጀራ አይደለም እግዚአብሔርን የምናምነው ክርስቶስን የምንከተለው ስለ ዘላለም ሕይወት ነው አለቀ አስቀድማችሁ ጽድቁንና መንግስቱን እሹ ሌላው ይጨመርላችኋል ተባለ እንጂ ገንዘብ ይሰጣችኋል ተከተሉኝ አላለ ኢየሱስ እንደውም ትጠላላችሁ ነው ያለው ስትከተሉኝ ትጠላላችሁ ትገረፋላችሁ ትገደላላችሁ ነው ያለው የሮነ ዱካ ቦተን ቀርሺ ያርገቱ እና ኦርዶቫ በደነ ፉርዳ አርገቱ ጋይለ ጋሪ አርገቱ ጀደ ሶንታኔ የሆነ ዱካ ቦተን ቢይለፋይስ ጅባይደቱ ቢይለፋ ከነታ ከጅበምኑ ዋይሳቲ ዱትሚራ ስለዚህ ጳውሎስ ምን አለ ለዚህ ቻለም እንኳን ብቻ ክርስቶስን ተስፋ የምናደርግ ከሆነ ከሌሎች ይልቅ ምስኪኖች ነን በእውነት ሰዎቹ ምስኪኖች ናቸው እግዚአብሔር ልቦና ይስጣቸው አሜን በሉ ሰዎችን የሚያጃጅሩ ጅሎች ለዚህ ቃል ይቅርታ አድርጉልኝ ነሞተ ከንጎምሰን ነሞተ ወረዋሄን ባስኔ ሁጉመን ስንቲማ ወረነ መንጫላ ምስኪን ነው ታይሳ ተናምኑይ ኮፍታት ዋቀት ከነመኑ ከነቆፋፊት እርገደ ቦዲ ጳውሎስ ቁጥር 20 ላይ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ተነስቷል አለ ክብር ምስጋና ለስሙ ይሁን በእውነት አመስግኑት ላንቀላፉት በኩራት ሆኖ ተነስቷል አመገሩ ወረረፈን ይጅራል ክርስቶስ አንገበተ ዱአ ከይራይል ክርስቶስ በኩራችን ነው እርሱ ከሞት አስቀድሞ ተነስቷል እርሱን የሚያምኑ ሰዎች ደግሞ ክርስቶስን ተከትለው ከሞት ይነሳሉ ክርስቶስ አንገበ ዱአ ከውምሳቲ ወሪ ሰተ ማነኔሞ ኢሳ ኦርዶፈኒ ዱአ ከው ኑይ ክርስቶስን ኦርዶፍኔ ዱአ ካና ገለድ ዛበለው በረኔ ቢያገለ ተገልጃፊ ከሙታን የሙታን በኩራችን ኢየሱስ በሰማይ ያረገው ይው ከሰማይ ከሞት ተነስቶ ወደ ሰማይ ያረገው በአባቱ ቀኝ የተቀመጠው ቀኝ ሲባል ግራና ቀኝ እንደምናውቀው አይደለም በክብር የተቀመጠ ማለት ነው ዕብራውያን መልእክት ምዕራፍ 1 ቁጥር 3 ላይ እርሱ በግርማው ቀኝ የተቀመጠ ብሎ ተጽፎለታል ኢኒ ጩቡ ከኛራ ኤርገኑ ቁልቁሌሴ ቦዴ ምርከ ኡልፊነ ሳታይ ጀቹኒ አባነስ ጅራ ኢልመ ጅራ አፉር ቁልቁሉን አጅራ የቹሚቲ ምርገ ጀቹን ኢየሱስ ማልጀሌ ዱበቴራ ዮሐንስ ወንጌል ምዕራፍ 17 ቁጥር 5 ላይ አባቶይ ዓለም ሳይፈጠር በአንተ ዘንድ በነበረች ክብር አክብረኛል ለምን አሁን የመጣው በልዑል መልክ ሳይሆን በምን መልክ ነው በባሪያ መልክ ስለገላራ በዚህ ምድር ላይ ክርስቶስ የተገለጠው በልዑል መልክ ነው በባሪያ መልክ ነው በባሪያ መልክ ዓለም ሳይፈጠር ግን በምን ነበር በልዑል መልክ ስለዚህ አሁን በነበረኝ ክብር በአንተ ዘንድ በነበረኝ ክብር አክብረኝ ብሎ ለተናገረ ኢየሱስ ክርስቶስ የኛን ስጋ አሳረገና በተዋሃደው ስጋ በአባቱ ቀኝ ተቀመጠና ከሰማይ ስፍራ አዘጋጅቶልናል የነፍሳችን ፍጹም ተስፋ ኢየሱስ ክርስቶስ የነፍሳችን ተስፋ በቃ የነፍሳችን እርካታ ኢየሱስ ክርስቶስ ሞትን ድል የነሳው ደግሞ ሞትን ድል ነስቶ እንዲህ ያለው እኔ ባለውበት ትኖራላችሁ ያለ ፍጹም ተስፋ የሰጠን ምንም ጥርጥር የሌለበት ተስፋ የሰጠን ይመጣለው ያለው የመጣው ይሞታለው ያለው የሞተው ሞት ከሞት እነሳለው ያለው ከሞት የተነሳው ወደ ሰማይ ይሄዳለው ስፍራ አዘጋጅላችኋለሁ ያለው ደግሞ እንደተናገረ በእኛ ማንነት ያረገው በሰማይ ስፍራ ያስቀመጠን ደግሞ ዳግመኛ የሚመጣ የሚወስደን እሱ ባለበት ቦታ የሚያኖረን ኢየሱስ ክርስቶስ ነው ጉልጉሉ ጳውሎስ ኤፌሶን በቆና ሰዲ ለቆሱ በቆና ተቆለቆሱ ሰዲ ጉባራት ይላል በሰማያት ስፍራ በሰማያዊ በረከት የባረከን ከክርስቶስ ጋር በሰማያት ስፍራ ያስቀመጠን የጌታችን የመድኃኒታችን ኢየሱስ ክርስቶስ አባትና አምላክ የተባረከ ይሁን ይላል ይው በክርስቶስ በሰማያዊ ስፍራ ያስቀመጠን በማን በክርስቶስ በሉት በክርስቶስ በሰማያዊ ስፍራ ያስቀመጠን ምን ማለት ነው ክርስቶስ
በሰማይ ያለው እኛን ወክሎ ነው ያለው። ሁለተኛ አዳም ሆኖ ነው ያለው። እንዴት ነው እንደዚህ ልትል የቻልከው ካላችሁ ቁልቁሉ ጳውሎስ ክርስቶስን ሁለተኛ አዳም ብሎ ይጠራዋል። ሮሜ ምዕራፍ 5 ቁጥር 14 ላይ ቁልቁሉ ጳውሎስ ገላትያ በቆና ሸኒ ለኮምሳ ቁደሸን ጉባርቲ አከነ ጀዴቱ አይሳኑት ይማ ከቁጥር 15 ላይ እንዲህ ይላል፣ ነገር ግን በአዳም መተላለፍ ምሳሌ ኃጢአት ባልሰሩት እንኳን ከአዳም ጀምሮ እስከ ሞት ድረስ ሞት ነገሰ። አዳም ይመጣ ዘንድ ላለው ለእርሱ ምሳሌ ነውና፣ ነገር ግን እንደ ስጦታው እንደ በደሉ መጠን እንደዚያው አይደለም። በአንድ ሰው በደል ብዙዎች ሞተዋል። ነገር ግን የእግዚአብሔር ጸጋ በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚያ ይልቅ ለብዙዎች በዛ። አንድ ሰው ኃጢአትን በማድረጉ እንደሆነ መጠን እንደዛው ስጦታ አይደለም። ፍርድ ከአንድ ሰው ለኩነኔ መጥቷል። ስጦታው ግን በብዙ በደል ለማጽደቅ መጣ። በአንድ በደል ሞት በአንዱ በኩል ከነገሰ፣ እልቁንም የጸጋ ብዛት የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ነግሳሉ። እንግዲህ በአንድ በደል ምክንያት ፍርድ ኩነኔ ወደ ሰው ሁሉ እንደመጣ እንዲሁ በአንድ ጻድቅ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁም ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። በደልም እንዲበዛ ሕግ ጭምር ገባ። ዳሩ ግን ኃጢአት በበዛበት ኃጢአት በሞት ነገሰ። እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት ለዘላለም ሕይወት ይነግስ ዘንድ ጸጋ ከይልቅ መጠን በለጠ ይላል። ከነፋን ሮሞት ይከተነከሉ ቢሰሪስ ነፍሬላ አማ አዳሚ ክርስቶስ ወልብረ ቀቤቱ ቁልቁሉ ጳውሎስ ነው በርሲስ አጀጀሙ አዳሚኒ አጀጀሙ ሊሱ አዳሚን ነሞተው ቱማረቴ ዱቲ ዱፌጅ አጀጀሙ አዳሚ ሰለመፋቲን ደግሞ ነሞትኒ ሁንድሞ ከራይሳቲን ቀጀሎ ተተወል ከናፍ ክርስቶስ ኑይን ወከለት ኑይን በከቦ ሰሚ ጉባረታ ይዝራ። ስለዚህ በክርስቶስ እርገት ድነታችን ተፈጽሟል። የኢየሱስ እርገት የኛ እርገት ነው። የኢየሱስ ክርስቶስ ትንሳኤ የኛ ትንሳኤ ነው። ደግሞ ተነስቶ በሰማይ ብቻ አይደለም የቀረው፣ ይመጣለዋል። ምን ይሆናል? ይመጣለው። እንደምን? እንዲሁ ይመጣል። እስቲ እንዲሁ ይመጣል በሉ። እንዲሁ ይመጣል። እንደምን? እንዲሁ ምን እንደሆነ በሰማይ ሲያርክ እንዳያችሁት እንዲሁ ይመጣል። ኢየሱስ ክርስቶስ ኦቶ ኢላልተኒ አኩመ ገረሰሚ ቶልበይ እሰተቆልበይ ወሱ ኢላልተኒ ኢላል ገራሞት እንዲኩኒ ወሬ ወጋሰኒ ሚል ለሳጀለታኒ በረተኒ ዱሳቲን ገራሳኒ ራፈሜ ቱሬ መዳሳቲን ሬበሙሳቲ የtti ገረገራ ይሰረገውሳቲ ገራሳኒ ራፈሜ ቱሬ ገረገሊላቲ ሳምባሴ ቱሉ ደብሮ ታቦር ይረቲ ወልቲ ቀቤቱ ኦቶ ኢሳን በርሲሱ ኢየሩሳሌም ኬሳን በይና ኡምናን መርገተልት ጀሬቶ ሳንጎርሱ ግዱ ከናን ኢሳን ግዱዳ ወልፈተመ። ያሳዝናል። በእነሱ እግር ላይ ጫማ ላይ ቆመን ስናስብ፣ ለምሳሌ በብሉይ ኪዳን ኤልያስ የሚባል ነቢይ ወደ ሰማይ ሲያርግ ደቀ መዝሙሩ የነበረው ኤልሳ አይ ካንተ አልለይህም ብሎታል። ስራቲ ገርገርምበው ሲዱካቲን ገረሰሚ ቶልባ ጀዴ ቱሬ ከነቦዴ ኤልያስ ኢሰፋና አከውልን ባኔ ዋንቤኩፍ ኡፈተ ኢሳ ዮኪን ሞ ጩሳ ኢሳፍ ከኔ ሰረገላና ብዳ አከ ኤልያሲፍ ኤልሳን ገርገርባን ኢሳን ታይሴ ኤልያስ ገረሰሚ ቶልብ ደተም ኤልሳን ባየ ገድ ኤልያስ ሰራ ገርገርበው ሳቲ ስራ ገርገርምበው ጀዴ ነምኒ ጃለተን ጋፈነ መራ ገርገርበው ነመቱልፋት በርቶኒ ኮፍታ ሳኒ እንጃለቱ
isaan soora, isaan barsiisa, isaan qajeelcha. Ganaa hafuura qulqulluu hin fudhanne, ganaa waa'ee Kiristoos isaan barsiise kan isaan yaadachiisu humni isaaniif hin dhumne. Baay'ee yaaddaan Kiristoos garuu akkana jedhee amma humna argatanitti asiin bayinaa jedhee isaan akeekkachiise. Isaan gidduudhaa ol ba'e isaanis raafaman. Gaafa kanii ergamoonni Waaqayyoo raafamuu isaanii arganii ta'uuf adii uffatanii dhufanii bira dhaabbatan. Gaafa isin raafamtan ergamaan Mikaa'el dhufee isin bira dhaabbatu. Amiin jedhaa. Ergamaan Mikaa'el gaafa isin dhufee isin bira dhaabbate isin jajjabeessa. Kan abdii itti kutatan lakki jabaadhu isiniin jedha. Ergaan misraachoo isinitti hima. Ergamaan Waaqayyoo kun waa lama ragaa ba'eef. Inni jalqabaa akkuma ol ilaaltan kana Yesuus ol ba'eera. Waan inni isaan barsiise iheedaallee yaalaውን አስታወሳቸው። ነንዴማ አቄስ ጆሲኒ ቆጴሳ ደሞ መንፈስ ቅዱስ ልክላቸዋለሁ ያለውን እግዚአብሔር መልአክ ለነዚህ ሐዋርያት አስታወሳቸው። ሁለተኛ ደግሞ አበሰራቸው። ምን ብለው? ኢየሱስ ይመጣል ብለው። ይሄ ምስራች ነው። ክርስቲያኖች ሁሉ ጊዜ በተስፋ የሚጠብቁት ቤተክርስቲያን ሁሉ ጊዜ ኢየሱስ ይመጣል፣ መድኃኒቴ አዳኜ ይመጣል ይወስደኛል ብላ የምትዘምረው መዝሙር ነው። ከቅዱሳን መላእክት እነዚህ ሐዋርያት የዘሙት ኢየሱስ እንዲሁ እንዳረገ ይመጣል። አኩማ አሞል በየት ኦሶላልተን ይወልበይ ንዱፋ ስለ ራሱ ሲናገር እንዲህ አለ ጌታችን ኢየሱስ ክርስቶስ። ስለዚህ መጠራሩ ክብር ይግባውና እንዲህ አለ ራዕየ ዮሐንስ ምዕራፍ 1 ቁጥር 7 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ከደመና ጋር ይመጣል፣ አይኖች ሁሉ ያዩታል፣ እጅ ሁሉምቱ ይሰላል፣ የወጉትም ያዩታል አለ። ምን ያደረጉት? የወጉት። ዛሬ ኢየሱስ ጌታ አይደለም፣ አምላክ አይደለም፣ የእግዚአብሔር ልጅ አይደለም፣ መድኃኒት አይደለም፣ አምላክ አይደለም ብለው እነዩ አይሁዶች ጋር ተባብሮ ክርስቶስን የተቃወሙ ሰዎች ክርስቶስን በግልጥ ያዩታል። ያኔ ዋይ ይላሉ፣ ያለቅሱለታል፣ ያለቅሳሉ። ዋይታ ለቅሶ ይሆናል፣ ለክርስቲያኖች ግን ደስታ ይሆናል። አይን ሁሉ የወጉትን ሁሉ ያያሉ አለ። ሲመጣ ኢየሱስ ለፍርድ ነው የሚመጣው። ቅዱስ ዮሐንስ አፈወርቅ ሲናገር ሲተረጉም ይሄንን ክፍል ጎፍታን ኬኛ ፈይሳን ኬኛ ኢየሱስ ክርስቶስ ከንፉ ጀደ ዮሐንስ አፈወርቅ አካ አመ የሮ ዱራቲ ዱፌቲ ደደባቴ ቤላቴ ቢፈገር ቢቻቲ ኑፋው ሶንታኔ ማሉማ ዱማ አዳሙ ፈተ ከናል ኢሰምርጋ ባታዬ ከናል ኡምነ ዱአ ከኡምሳቲ ዴቤ ነሞተ ሁንዱ ማረት ቢፈጎፍቱማቲ ባባቱ ክብር በቅዱሳን መላእክት ታጅቦ ይመጣል አለ። ከናው ወንጌላ ዮሐንስ ማቴዎስ በቆና ዲደሚያ ፍሩረት በረፈመ ጅራ እሱ ዱቢሱ ደንደሰኒ ማርቆስ በቆና ኩዳ ሰዲ ረስራ ዱቢሱ ደንደሱ ጀቹ ቢፈጎፍቱማቲ ቢፈሙርቴሱማቲ ዱፋ ኢየሱስ እንዲሁ ይመጣል ከተባለ ምን ሰርታችሁ እየጠበቃችሁ ነው? ምን ሰርተን እንጠብቀው? አው ሙሽራችን ይመጣል። ሙሽራው ሲመጣ በምን እንጠብቅ? ያኮ ጥላቻ ውስጥ ነን ያለው። ወላዲያቻ ክርስቶስን የጉ እንደዳማ ይመጣል። አው ይመጣል። ምንም አይመጣም ብትል እንኳን አይቀርም። ይቀራል ወይ? ይሞታል ያለው ሐዋርያቱ አትሙትብን ብሉት እንኳን ሞቷል። እነሳለው ብሏል። ብዙ አይሁዶች አልተነሳም ብሎም እንኳን ኢየሱስ ተነስቷል። መቃብሩን እንዲጠበቅ ቢያደርጉት አዋለሳ አከየገን ዮታ ሲሰኒ ክርስቶስ ወከሰት ነብለ ኦለምባ አኩማ ጀደ ክርስቶስ ኦል በይራ ነኑ ወደቤ ጀደ ደቤ ዱፋ ሲመጣ ምን እየዘራን እንጠብቀው? ክርስቲያኖች ወልጅባ አይግኑ ወለልያቻ አይግኑ መቃወል በለሳ አይግኑ ወለጀሳ አይግኑ ሰጋገላ ሀታ አይግኑ መቻ አከበርባን አልባኑማ ከሰት ጅራቻ መቃወሊ በለሳ አይግኑ ክርስቶስን ሞቁል ሁሉማን አናይግኑ ማቴዎስ በቆና ሊደሚሸን ጉባረቲ ምስሮታ ሸነንት ጅራይ ምስሮኒ ሸነንኩ ሙሽረቻ ይጎይ ምስሮኒ ኩዳን ዱባሮኒ ኩዳኒ ምስረቻ ይጎይ ሻሊ ጎወተ ሻሊ ሞብሻለታይ ወሪ ሸነኒ ኢብሳሳኒ ጉተኒ ምስረቻ ይገቶይ ወሪ ሸነኒ ሞጎዋ ዋንቴ ማሰሮሩ ዋይ ቀበተ ይገቶይ አማኑ ይወረቀ ቢነቲ ማም ክርስቶስ እንፋ ኤየ ኢነመን ገሩ ማሰሮን ኬኝ ዮኪን ጋኒን ኢብሳ ኬኝ ጉተሜ ጅረሞ ዱዋኑ መሳ ክርስቲናኑ ዱዋ ቀበኔ ጅረሞ ጋቢ ገሌ ጅራ ፎኒ ዲገ ጎፍታ ፍለኔ ጅራ ጩቡ ኬሳ ፈጋኔ ጅራ ጃለለ ኬሰ ጅረሞ ጅበ ኬሰ ጅራ
Addunyaan qabamnee jirra moo jaalala Kiristoosiin qabamnee jirra? Maqaa wal balleessaa walirratti ka'a. Nuyi amma ko ganama walii wajjin nyaannee galgala seefii walii qarrabsinitti himaan. Asii wajjin walii nyaachaa ilkaan walitti qarrab nuyi. Wajjin nyaachaa ilkaan walitti qarrab. Waliin faarfachaa garaa keessatti summii walii qopheessinaa. Garuu gooftaan hin dhufaa jenna. Gaafa inni dhufu teessoo isaa dura murtii isaa dura dhaabbachuu jirra maal qopheeffannee eeggannu? Ibsaa keenya guuttannee eeggannu. Waaqayyo nu gargaaru. Eenyu nu gargaaru? ዝም ብሎ መንፈሱና ሙሽራይቱን አይላሉ ጌታ ሆይ ቶሎና ብለን መዘመር ብቻ አይደለም ስመጣ ባዶ ሆነን ራቆታችንን እንዳንቆም መንፈስ ቅዱስ ይርዳል። አሜን በሉ። ቅዱስ ጳውሎስ ምን ይላል? አንደኛ ቆሮንቶስ ምዕራፍ 16 ላይ ጌታ ሆይ ቶሎና ይላል። ቶሎና የምትለው ቤተ ክርስቲያን ነው። አዎ የክርስቶስ መምጣት ይናፈቃል። ከክርስቶስ መምጣት በላይ የሚናፈቅ የሚፈልግ ነገር የለም። ነገር ግን ምን ሆነን ነው የምንጠብቀው? በምን ሁኔታ ነው የምንጠብቀው? አዳኛችን መድኃኒታችን ቤዛችንን የምንጠብቀው ምን ሆነን ነው? በምን ሁኔታ እንጠብቀው? ምን አዘጋጅተን እንጠብቀው? ማል ቆጴሲኔ አከምት ጂራኔ ኢሳዬ ገኑ ዱጉመን ሲቲማ ነመር የቻ ክርስቶስን የገደችው እንደንዳም ወልጅባ ክርስቶስን የገደችው እንደንዳም ሰጋገኑማት ኩፋ ወልረትካ ጋቢውቱን ገሊን አኩመ በርባደን ተጁማን ጅራተኒ ጎፍታ የገደችው እንደንዳም ይወከሲቲ ሳይገንታናንማ ወረ ጎወተ ሸኔና እነዚህን አላውቃችሁም በሩን ዝጉ ብለው ክርስቶስ እንዳባረን ልንጠነቀቅ ይገባል። ክርስቶስ ጋብሩ ፍቲ ሲወራ ጎወተነና ኢብሳን ኬሰ ወረ ኢንቀብሲፈኔ ነራ ፈጋዳ ከንጀኔ አረቆጶፍኔ ኢየሱተኛችስኔ ወሊ ወጂን ኬኛ ጃለለ ጅራኔ ሱሚ ጩቦ ፍራ ፈጌሲኔ ያ ጎፍታኮ ደፊ ቆቱ ጀኔ ጃለላን ጎፍታ ኬኝ አባ ኬኝ ፈይሳ ኬኝ አከይገኑ ዋቀኑ አታሲሱ አሜን ጀላ ጌታ ኢየሱስ ክርስቶስ በሚመጣበት ጊዜ በቅድስና በንጽህና እንድንጠብቀው የንስሐ ዕድሜ እግዚአብሔር አምላካችን ይስጠን። አንድ ነገር ልንገራችሁ፣ እውነት ነው፣ እርግጠኛ ኢየሱስ ክርስቶስ ይመጣል። ስለዚህ ስጋውን ደሙን ተቀብላችሁ ጠብቁት። ኢየሱስ የታረደው ለኛ ነው፣ እንድንበላው እንድንጠጣው የታረደው ፋሲካችን ነው። ስለዚህ በቀራንዮ አደባባይ ላይ የተዘጋጀልን የሰባ ፍሪዳ የታረደልን እርሱ ነው። በኢሳይያስ ምዕራፍ 5 ላይ እንደተነገረ እግዚአብሔር አምላክ በዚህ ተራራ የሰባውን ፍሪዳ ያዘጋጅላችኋል ብሎ እንደተናገረ በቀራንዮ አደባባይ ላይ የታረደልን የፋሲካችን በግ ኢየሱስ ክርስቶስ እሱ ደግሞ የሚፈልገው እንድንበላው እንድንጠጣው ነው። ስለዚህ ወደ ቤተ ክርስቲያን ኑ፣ ስጋውን ደሙን ተቀበሉ፣ ተቀደሱለት፣ ከኃጢአት ራቁለት፣ ቅዱሳን ሁኑለት። እሱ የሚፈልገው ይሄ ብቻ ነው። ከዛ በኋላ ጌታ ሆይ ና እንለዋለን። አምላካችን እግዚአብሔር ይርዳል። አሜን በሉ። በሃይማኖት እንድንጸና ስጋውን ደሙን እንድንቀበል የእመቤታችን የቅድስት ድንግል ማርያም ምልጃ ያግዘን። የቅዱስ አባታችን የአቡነ ገብረ መንፈስ ቅዱስ ጸሎታቸው ይርዳል። በእውነት ሰው አሁን ከስጋው ደሙ ርቋል። እናንተም እዚህ የተቀመጣችሁ ከሕፃናት በስተቀር እየቆረባችሁ ያላችሁ ጥቂት ሰዎች ናችሁ። እንተዋወቃለን። እባካችሁ ንስሐ ግቡ። እባካችሁ ከስጋው ደሙ አትራቁ። እባካችሁ ማሎ አደራ ሰባ ዋቀዮ ፎኒ ዲገ ጎፍታራን ፈጋቲና ክርስቶስ ሲኒ ዱኤራ ፎንኮ ኛዳ ዲገ ኮ ዱጋ አነ ፎንኮ ከኛት አነ ዲገ ኮ ከኑጌ እኒንዱ ዮዴዩ ነንጅራች ሳይደ ክርስቶስ ወቢ ልቡ ኬኛ ተሄራ ኑ ቀለሜራ ኮታ ጋቢ ገላ ፎንሳ ዲገ ሳኛ አዳ ሰባ ዋቀዮ ዋቀኑ አቀርጋ ወስብሐት ለእግዚአብሔር።